ሃይ ዊን ፕላስ ቻሌንጁን ዛሬ ጀምሮ ያለው የገባሁትም ትሬድ አለ። $700 ዲፖዚት በአንዴ ከማድረግ $200 ዲፖዚት አድርጌ በዛው እሄዳለሁ ብዬ ነው ያሰብኩት። ስለዚህ አሁን ኤክስነስ ላይ $200 ዲፖዚት አድርጌ ያለው ማለት ነው። የወሰድኩትም ትሬድ አለ። ትሬዱን አሳያችኋለሁ። ትሬዱ ሎስ ነበረ። የመጀመሪያ ትሬድ ዴይ 1 በሎስ ጀምሮ ያለው ትሬዱ ምን እንደሆነና ለምን እንደገባው አሁን አሳያችኋለሁ። ወደ ትሬዲንጉን የወሰድኩት ጎልድ ላይ ነበረ። አሁን ትሬድ ማድረገው ክሪፕቶም፣ ዩሮ ዩኤስዲ፣ ጂቢፒ የመሳሰሉት አሉ። ግን እኔ ትሬድ ማድረገው አሁን ለራሴ ያስቀመጥኩት ጎልድን ብቻ ነው። እንደዚህ ቻሌንጅ ትሬድ አድርጋለሁ ብዬ ለራሴ ያስቀምጬ ያለሁት። ስለዚህ የገባው ትሬድ ጎልድ ላይ ነበረ። ምን አይቼ እንደገባው ደግሞ ላሳያችሁ። ትሬዱ ሎስ ነበረ። ምንድነው ያየሁት መሰላችሁ? ከዴሊ እንነሳ። ከዴሊ ስነሳ ማንዴ ላይ ነው ትሬዱን የወሰድኩት። ማንዴ ላይ ሲወስድ ምን ነበረ? ፍራይዴ ላይ ኮንሶሊዴት አድርጎ ነበረ። እንደምናየው እዚህ ላይ ይሄ የፍራይዴ ሃይ እና የፍራይዴ ሎ ነው። ይሄ ማለት ሳተርዴም ሳንዴ ማታም የሚያጠቃልለው ማለት ነው ይሄ። ከዛ በኋላ ምንድነው ያየሁት? በጣም አፕ ትሬንድ ነበረ። እንደምናየው እዚህ ጋር ዴይ 1 ዴይ 2 ዴይ 3 እዚህ አፕ ትሬንድ ነበረ። ስለዚህ የኔ ትሬድ ብሬክ አውት ስለሆነ ብሬክ እስከሚያደርግ የጠበኩት ነበረ። ወይ ደግሞ ኢምባላንስ ፌር ቫልዩ ጋፕ ቢባለው ወይ ኢምባላንስ ነው የምንለው፣ ኢምባላንስ የሚለው እስከሚሰጠኝ የጠበኩት ነበረ። ከዛ ሃውርሊ ላይ ሲወርድ ምንድነው ያየሁት? ሃውርሊ ላይ ሲወርድ እዚህ ጋር እንደምናየው በጣም ኮንሶሊዴት ያደረገ ነበረ። እዚህ ጋር ኮንሶሊዴት አድርጎ ከዛ እዚህ ጋር እንደምናየው ለንደን ላይ ብሬክ ሰራ። ለንደን ላይ ፌር ቫልዩ ጋፕ ሰራ። እዚህ ላይ እንደምናየው ለንደን ላይ ፌር ቫልዩ ጋፕ ሰራ። እሱ ብቻ ሳይሆን ደግሞ በጣም በቃ የሚታይ በጣም ደስ የሚል አፕ ትሬንድ ነው የሰራው። ምንድነው ያሰብኩት? ይሄንን ሪቴስት ካረገ ተመልሶ አፕ ትሬንድ ወደ ላይ ይወጣል ብዬ ስላሰብኩት ኤሽያን ሴሽን ላይ ኮንሶሊዴት ያደረገ ነበረ። ይኸው ማየት እንችላለን። ይሄኛው ኤሽያ ነው። ይሄኛው በቢጫ በቀይ ነገር ያለው ኤዥያ ነው። ይሄኛው ደግሞ እንደምናየው ይሄኛው ኤዥያ ኮንሶሊዴት ያደረገ ነበረ። ከዛ ተመልሶ ደግሞ ምን አየው? ለንደን ላይ አፕ ትሬንድ አረገ። አፕ ትሬንድ ሲያደርግ ደግሞ ፌር ቫልዩ ጋፕ ፈጠረልኝ። እሱ ብቻ ሳይሆን ደግሞ ፌር ቫልዩ ጋፕ ብቻ ፈጠረ ሳይሆን ልኝ ደግሞ የፍራይዴውን ካንድልስቲክ 80% አፕ አረገ። ፍራይዴ ላይ የተዘጋው እንደነገርኳችሁ ዴይሊ ላይ ስናየው በዳውን ካንድልስቲክ ነው የተዘጋው። ግን እዚህ ላይ ምንድነው ያደረገው? ይሄ ካንድልስቲክ ያየነው ያለው ይሄኛው ካንድልስቲክ ምንድነው ያደረገው? ይሄኛውን ይሄ ጥቁሩን 80% ወደ ላይ ወጣ። ይሄ ማለት አፕ ሙቭ ያደረገ ስለሆነ ወደ አፕ ለመሄድ ፕሮባቢሊቲው 70% 80% ነው ማለት ነው። ለምን? ይሄንን አውቀዋለሁ እንዲህ እንደሚሄድ። ስለዚህ ፌር ቫልዩ ጋፕ ወይ ደግሞ ሊኩዊዲቲ እየጠበቅኩ ነበረ። እንዳልኳችሁ ደግሞ ለንደን ላይ ወደ ሃውርሊ ስወርድ ለንደን ላይ ምርጥ ፌር ቫልዩ ጋፕ አገኘው። ምን አረኩኝ? እዚህ ላይ መጀመሪያ ትሬድ ስለሆነ $15 ነው ሪስክ ያደረኩት። $15 ሪስክ አድርጌ ይሄንን ላጥፋው። $15 ነው ሪስክ ያደረኩት። ፌር ቫልዩ ጋፕን ላይ ገብቼ በጣም ደስ የሚል ትሬድ ነው ሲታይ። በጣም በቃ የሚወሰድ ትሬድ ነው፣ ግን ሎስ ሆኗል። እዚህ ጋር ምን አረኩ? ፌር ቫልዩ ጋፑን አየው። ፌር ቫልዩ ጋፑን ለንደን ላይ ስላገኘው ምንድነው ሪቴስት አድርጎ ፌር ቫልዩ ጋፑን ነክቶ በዊክ ነው ያሰብኩት። በዊክ ነክቶ ይወጣል ብዬ ነበረ። ግን ምን ሆነ? ስቶፕ ሎሴን የት ነው ያስቀመጥኩት? ይሄኛው ቆይ በአንዱ በገባሁት ላሳያችሁ። ይሄኛው ጎልድ ዩሮ ዩኤስዲ ነው። እንዲህ ነው ሴታፔን ያስቀመጥኩት። 92.18 299.18 እንዲህ አካባቢ ነው የገባሁት። ከዛ ስቶፕ ሎሴን ምንድነው ያደረኩት? በጣም አላሰፋሁትም። ይሄኛው ከዚህኛው በታች ነው ያደረኩት። ግን ምን አረገ? መጥቶ ዊክ አውት አድርጎኝ ተመልሶ ሄደ ማለት ነው። ይሄ ነበረ ትሬዱ ሎስ ነበረ።
ማንዴ ላይ ነው የገባሁት። እዚህ ላይ የተማርኩት አንድ ነገር ካለ የወሰድኩት ኮንሶሊዴት ሲያደርግ በጣም ሪስኪ እንደሆነ። አሁን ይሄንን እንደምናየው ኮንሶሊዴት አድርጓል። በቃ ቀኑ ኮንሶሊዴት ስላደረገ በጣም ሪስኪ ትሬድ ነው። ሪስኪ ትሬድም ቢሆን ግን ስቶፕ ሎሳችንን ኢኳል ሎው ስር ማስቀመጥ ያለብን። አሁን ይሄ ትሬድ ስቶፕ ሎስን እዚህ ማስቀመጥ ከሆነ አልፈዋለሁ ነበርኩ። ለምን ኢኳል የሆኑ ሎዎች ላይ አላስቀምጥም። ለምን ሊኩዲቲ ስለሚወሰድ። ግን እዚህ ጋር ይደርሳል። ይሄ ሊኩዲቲ አድርጎ ያልፋል ብዬ አላሰብኩም። ሊኩዲቲ አድርጎ ነው የሄደው። እነሱ የሚፈልጉት ይሄ ነው። እዚህ ላይ ወደ $8 እንዲያጥቻለሁ አስገብቼ ያሳያቸዋለሁ። መጨረሻ ላይ ያጣሁትን ገንዘብ $13 አይደለም የከሰርኩት። ለምን እዚህ ጋር አካባቢ ሲደርስ በጣም ሃይ ሆኖ ስለመጣ እንደሚያወጣኝ እርግጠኛ ስለሆንክ በእጅ ነው ክሎዝ አድርጌ የዘጋሁት። ይሄንን ይመስላል ነበረ ትሬዱ። ዛሬ ደግሞ ቲውዝዴ ነው። የሚወሰድ ትሬድ ካለ አፕዴት አድርጋቸዋለሁ። የሚመጣው ይሄንን ቻሌንጅ ደግሞ 200ን አሁን ዲፖዚት ያደረኩት 300 ካረኩት ፈንድድ አካውንትን እገዛለሁ ብዬ አስባለሁ። ብሎም ላደርግ እችላለሁ አላውቅም። ግን አንዴው $700 ዲፖዚት ከማድረግ ቀስ ብሎ $200 ዲፖዚት አድርጎ $20 $15 ሪስክ ያደረጉ መሄድ ይሻላል ብዬ ነው። እንደምናየው ዴይ 1 ዴይ ሎስ የመጀመሪያው ሎስ ነው። ትሬደር እንደሆነ ደግሞ ሎስ ግድ ነው። የሚመጣው ሳምንት እንገናኛለን። የሚመጣው ቀን እስከምንገናኝ የዛ ሰው ይበላል።